ሰማያት በውከት በታወቁ ጊዜ ያ ትሑት መልአክ ተነሣ፣ ባላችሁበት ጽኑ በሚል ድምፅ ጨለማውንም ገፈፈው። በትሕትናውም የብርሃን ሠራዊት አለቃ ሆኖ ተሾመ። እርሱ መልአክ፣ እርሱ ቃል ኪዳን መልአክ፣ እርሱ የታማኞች ምርኩዝ ገናናው መልአክ ቅዱስ ሚካኤል ነው። ዛሬ በብራና ቲዩብ ከሰማይ እስከ ምድር ስለዘለቀው እንዲሁም ታላላቅ ተአምራትና ገድላትን ስለፈጸመው ስለ ገናናው መልአክ ስለ ቅዱስ ሚካኤል እንተርካለን። እንኳን ወደ ብራና ቲዩብ በሰላም መጣችሁ። ሕይወት ማዕበል ለተመታችሁ፣ በጭንቀት ለዛላችሁና ረዳት ያለ ለምትሉ ሁሉ ዛሬ ታላቅ የምሥራች አለን። ከአምላክ ዙፋን ፊት ቆሞ ስለ ሰው ልጅ ምሕረት የሚለምነው የሚነደውን መዓት በምሕረት የሚያርበደብደው ታላቁና ገናናው መልአክ ቅዱስ ሚካኤል ዛሬ ወደ ቤታችሁ መጥቷል። የሚቀጥሉት ጥቂት ደቂቃ ከምድራዊ ግርግር ወጣ ብለን ነፍሳችንን በቅዱሳን መላእክት ተራዳይነት እናሳርፋለን። አብራችሁን ቆዩ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ይህ ብራና ቲዩብ ነው። ዛሬ በልዩ ዝግጅታችን ስለ ሰባቱ ሊቃነ መላእክት አለቃ ስለ ቅዱስ ሚካኤል ማንነት፣ ስለ ስሙ ምስጢር፣ ስለ ድንቅ ተአምራቱ በሰፊው እንመለከታለን። ይህ ዝግጅት ቤታችሁ በረከትን በልባችሁ ሰላምን ይዞላችሁ እንደሚመጣ አንጠራጠርም። ሰብስክራይብ በማድረግ የቤተሰቦቻችን አባል ሆኑ። ብራና ቲዩብ ቤተሰቦቻችን ጉዟችንን እንቀጥላለን። ገናናው መልአክ ቅዱስ ሚካኤል ሰማይ ሳጥናኤልን ድል ካደረገ በኋላ ምድርም የሰው ልጅን ለመርዳት ለመጠበቅ ከፈጣሪው ቃል ኪዳን ተሰጥቶታል። አሁን የምንመለከተው ቅዱስ ሚካኤል በብሉይ ኪዳን ዘመን ለሰው ልጆች ያደረገውን ድንቅ ጥበቃ ነው። ታላቁ ነቢይ ሙሴ እስራኤላውያንን ከግብፅ ባርነት አውጥቶ ወደ ከነዓን ሲመራቸው ከፊታቸው የኤርትራ ባህር፣ ከኋላቸው ደግሞ የፈራዊት ሰራዊትም ነበረ። ያን ጊዜ እስራኤላውያን ተስፋ ቆርጠው በጮኹ ጊዜ ገናናው መልአክ ቅዱስ ሚካኤል በብርሃን ደመና እየጋረደ መንገዱን እየመራ ባህሩን እንዲሻገሩ ረድቷቸዋል። መጽሐፍ ቅዱስ መልአኬ በፊት ይሄዳል የሚለውም ለዚህ ነው። አሁን ደግሞ በድርሳነ ሚካኤል በሰፊው የሚተረከውንና ብዙዎቻችን የምንወደው የባሕራንን ታሪክ በጥልቀት እንይ። በአንድ ወቅት እጅግ ሀብታም ግን በጣም ምቀኛ ባለጸጋ ነበር። ይህ ባለጸጋ የድሃ ልጅ የሆነው ባሕራን የእርሱ ሀብትና ንብረት እንደሚወርስ በትንቢት ተሰማ። ባለጸጋውን በቁጣ ተሞላ። እንዴት የድሃ ልጅ የኔን ሀብት ይወርሳል ብሎም አሰበ። ባሕራን ገና ሕፃን እያለ ባለጸጋው ወስዶት በሳጥኑ ዘጋውና ወደ ጥልቁ ባሕርም ወረወረው። ነገር ግን ተመልከቱ፣ ቅዱስ ሚካኤል ክንፎቹን ዘርግቶ ያንን ሳጥን በባሕር ላይ ተሳፎ እንዲሄድም አደረገው። ሳጥኑም በአንድ በግ ጠባቂ እጅ ወደቀ። ባሕራንም በዚያ በግ ጠባቂ ቤትም አደገ። ከዓመታት በኋላ ያ ክፉ ባለጸጋ ባሕራንን በድንገትም አገኘው። አሁንም እንዲገድለው ሌላ ተንኮል አሰበ። አንድ ደብዳቤን ጽፎ ለባሕራን ሰጠው። ደብዳቤው ይህ ልጅ እንደደረሳችሁ በድብቅ ግደሉት የሚል ነበር። ባሕራን ደብዳቤውን ዞረ ባለጸጋው ቤት ሲጓዝ መንገድ ላይ ደከመውና ከዛፍ ስር ተኛ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በወታደር አምሳልም ተገለጠ። ባሕራን ሳይነቃ የሞትን ደብዳቤ ወሰደና በእግዚአብሔር ሥልጣን ደብዳቤውንም ቀየረው። ይህ ልጅ እንደደረሰ ልጄን እንዳሮለት ሀብቴንም ሁሉ አውርሶት የሚል ጽሑፍም ተካተበት። ባሕራን ከእንቅልፉ ነቅቶ ደብዳቤውን ለባለጸጋው ሚስትም ሰጠ። እሷም ደብዳቤውን አንብባ ልጇን እንዳረችለት። ባለጸጋው ሲመለስ የሆነውን ነገር አይቶ በድንጋጤም ወደቀ። ቅዱስ ሚካኤል ግን የታመኑትን እንዲህ ከሞት ወደ ሕይወት ያሻግራቸዋል። ተመልካቾቻችን
ይህ ታሪክ የሚያስተምረን ምንድን ነው? ሰው ሊያጠፋን ሲመክር ቅዱስ ሚካኤል ሊያድነን ይወርዳል። ሕይወታችሁ ተቆርጦልኛል አልቋል የምትሉት ደብዳቤ ካለ ዛሬ በሚካኤል አማላጅነት እንዲቀየርላችሁ ጸልዩ። ክቡራትና ክቡራን የብራና ቲዩብ ቤተሰቦች፣ አሁን በታላቁ በገናናው መልአክ ስለ ቅዱስ ሚካኤል በምንሰራው ቪዲዮ በዚህ ሰዓት የምንተርከው በድርሳነ ሚካኤል ውስጥ እጅግ ልብ የሚነካውን የብዙዎችን ሕይወት የለወጠውን የቅድስት አፎምያ ገድል ነው። አፎምያ የተባለች አንድ ሴት በታላቅ ተጋድሎና በጸሎት ትኖር ጀበር። ባለቤቷ አስተራኒቆስ የተባለ መኳንንት ነበር። እሱ ሊያርፍ ሲል እንዲህ ሲል ትእዛዝን ሰጣት። ባለቤቴ ሆይ አንቺ የምመክርሽ አንድ ነገር አለኝ። ይኸውም የኃያሉ መልአክ የቅዱስ ሚካኤል ዝክር እንዳታቋርጪ። ጸሎቱን በቤታችን አሳርፈሽ ዘወትር ተማጸኝ። እሷም ቃሉን ጠብቃ በየወሩ በ12 ቀን ድሆችን ታበላ የታረዙትንም ታለብስ ነበር። ነገር ግን ዲያብሎስ በክፋቱ ቀንቶባት ሊያስታት መጣ። መጀመሪያ በመነኩሴ አምሳል ተመስሎ መጣ። አፎምያ ሆይ ለምን ሀብትሽን ለድሃ ትበትኛለሽ? ሁለተኛ ባላግቢና ተደሰች እያለ በብዙ ቃልም አባበላት። አፎምያ ግን በትሕትና እንዲህ አለችው፣ እኔ ከክርስቶስ ፍቅርና ከቅዱስ ሚካኤል ጥበቃ የሚለየኝ የለም ብላ አሳፈረችው። ዲያብሎስ ግን ተስፋ አልቆረጠም። ሰኔ 12 ቀን እጅግ በሚያስፈራና በሚያስደነግጥ አምሳል እሳት እየተፋ መጣ። አፎምያም ደነገጠች። እሷም ልትወጣ ደረሰች። ያን ጊዜ ግን ወደ ቅዱስ ሚካኤል ስዕል ፊት ተደፋች። መልአከ ምሕረት የቃል ኪዳን መልአክ ሆይ ድረስልኝ ብላም ጮኸች። በዚያው ቅጽበት ሰማያት ተከፈቱ። ታላቁ መልአክ ቅዱስ ሚካኤል የብርሃን ዘንግና የመብረቅ ሰይፍንም ይዞ ወረደ። ድምፁ እንደ ነጎድጓድ ነበር። ዲያብሎስን በሰይፍ ገፋው። አፎምያን ግን በክንፎቹ ጋረዳት። ቅዱስ ሚካኤል እንዲህ አላት፣ አፎምያ ሆይ አይዞሽ፣ ጸሎትሽ ምጽዋትሽ በፈጣሪ ፊት ተሰምቷል። ሰኔ 12 ቀን በታላቅ ድምቀት የሚከበረው ይህን ድንቅ ተአምርም ለማሰብ ነው። ተወዳጅ ወንድሞቼና እህቶቼ፣ ይህን ሁሉ ስንተርክ የቆየነው አንድ ትልቁም ነገር እንድንይዝ ነው። ገናናው መልአክ ቃል ኪዳን መልአክ ቅዱስ ሚካኤል ለታመሙት ፈውስን፣ ለታሰሩት መፈታትን፣ ለተጨነቁት ረፍትን ያመጣል። ዛሬ በቤታችሁ ሆናችሁ ይህንን ቪዲዮ የምትከታተሉ ሁሉ ቅዱስ ሚካኤል በሕይወታችሁ ያለውን የጭንቀት ባህር እንዲገፋላችሁ በእምነት ጠይቁት። እርሱ ከእሳቱ ባህር ላይ የሚቆም የሚነደውን መዓት የሚያርበረብር ታላቅ መልአክ ነው። ሚካኤል ሆይ የልባችንን መሻት ፈጽምልን በሉ። ለዛሬ የነበረን የብራና ቲዩብ ቆይታችን ይህን ይመስል ነበር። ይህን በረከት ለሌሎች እንዲደርስ ላይክ፣ ሼር በማድረጋችሁን አትርሱ። ሰብስክራይብ ያላረጋችሁ ደግሞ የቤተሰቦቻችን አባል ሁኑ። ታላቁ መልአክ የገናናው መልአክ የቅዱስ ሚካኤል ጥበቃና ረድኤት አይለያችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።